እንኳን ደህና መጣችሁ። በዚህ ቱቶሪያል የምናየው እንዴት ሚስድ የሆነ ወይም ደግሞ ያልተሟላ የሃይድሮሎጂካል ዳታን እንዴት መሙላት እንችላለን የሚለውን ነው። ስለዚህ ዳታችን ይሄን ይመስላል። ከ1974 እስከ 2003 ነው። ስለዚህ ኦልሞስት ይሄ ማለት የ29 ኦር የ30 አመት ዳታ ነው። ስለዚህ ይሄን ዳታ ውስጥ ብዙ ያልተሟሉ ዳታዎች ሊኖሩ ይችላሉ ወይም ደግሞ በየቀኑ ያልተነበቡ ዳታዎች ሊኖሩ ይችላሉ ማለት ነው። እንደምናውቀው አንድን ሚስድ የሆነ ዳታ የምንሞላበት ብዙ አይነት መንገዶች ሊኖሩን ይችላሉ። ስለዚህ ከነዛ ሜትዶች ወይም ደግሞ ከነዛ መንገዶች ለእኛ ለፕሮጀክታችን ወይም ደግሞ ለዚህ ፕሮጀክት የምንጠቀመው ሁለት ሜትዶች ይሆናሉ ማለት ነው። የመጀመሪያው ሜትድ አርትሜቲክ ሚን ሜትድ የሚለው ነው። ሁለተኛው ሜትድ ደግሞ ኮሪሌሽን ወይም ደግሞ ሪግሬሽን ሜትድ የሚለው ይሆናል ማለት ነው። ስለዚህ ሁለቱንም ለመጠቀም የየራሳቸው ጋይድላይን ይኖራቸዋል ማለት ነው። ልክ ቅድም እንደተናገርኩት ይሄንን ሚስ ፊሊንግ ሜትድ የምንጠቀመው ለዚህ ፕሮጀክት ብቻ ነው ብያለሁ ወይም ደግሞ ለእኛ ኬዝ ነው ብያለሁ። ስለዚህ ለምሳሌ አርትሜቲክ ሚን ሜትድን ለመጠቀም ከአምስት በላይ ብቻ የሆኑ ዳታዎች ወይም ደግሞ በአንድ ወር ውስጥ 5 ዳታ እና ከአምስት ዳታ በታች ያነሱ ዳታዎች ሚስድ ሲሆኑ ወይም ደግሞ ባዶ በሚሆኑበት ሰዓት የምንሞላበት ሜትድ ይሆናል ማለት ነው። ስለዚህ ዳታዎቻችን ከአምስት በላይ ከሆኑ 6 7 ወይም ደግሞ ሙሉ የወሩ ሚስድ የሆነ ከሆነ የምንጠቀመው ኮሪሌሽን ሜትድ ይሆናል ማለት ነው። ስለዚህ አርትሜቲክ ሜትድ ስንጠቀም ሁለት አይነት ኦፕሽን ይኖረናል ማለት ነው። የመጀመሪያው አንድ ዳታ ብቻ ሚስድ ሲሆን ለምሳሌ እዚህ ጋር እንደምታዩት ሜይ ቀን 14 ላይ ዳታ የለውም። ስለዚህ ይሄ ዳታ ለመሙላት የምንጠቀመው ቀጥታ አቬሬጅን ነው ማለት ነው። ያ ማለት እዚህ ጋር ቀን 14 መሃል ላይ ስለሆነ ከ13 ዳታ እና ከ15 ዳታ ብዙም ወጣ ያለ ዳታ አይሆንም ማለት ነው። ወይም ደግሞ የተጋነነ ልዩነት አይኖረውም የሁለቱን አቬሬጅ ብንወስድ ማለት ነው። ስለዚህ ያንን ለማድረግ የምንጠቀመው እዚህ ኳልስቱ ብለን ብራኬት እንከፍታለን ዘን ሁለቱን ዳታዎች ደምረን ለሁለት እናካፍላለን ያ ማለት አቬሬጃቸው ማለት ነው። ስለዚህ የ1974 የሜይ የቀን 13 ዳታ ሲደመር የ15 ዳታ ዘን ብራኬቱን ዘግተን ሲካፈል ለሁለት ኢንተር ይሄ ማለት 10.376 ይመጣል ማለት ነው። ስለዚህ ይሄን 10.376 እንደምታዩት ከነዚህ ዳታዎች የተጋነነ ልዩነት የለውም። ስለዚህ አንድ ዳታ በሚኖረን ሰዓት በዚህ አይነት መልኩ ሚሲንጉን መሙላት እንችላለን ማለት ነው። ሚስድ የሆነው ዳታችን አንድ ብቻ ሲሆን ሌላኛው ለዚህኛውም በተመሳሳይ ይሆናል ማለት ነው። ለምሳሌ ዴት 25 ላይ የጁን ወይም ደግሞ የሰኔ አንድ ዳታ ሚስድ ነው። ስለዚህ ያንን ዳታ ለማግኘት እኩል ይሆናል ብለን ዘን ብራኬት ከፍተንለት ሁለቱን ዳታዎች ደምረን ለሁለት እናካፍላለን ማለት ነው። ያ ማለት አቬሬጃቸው ማለት ነው። ሶሪ ኢዝ ኢኳልስ ቱ ዘን ብራኬት ሲደመር የቀን 26 ዳታ ዘን ብራኬታችንን ዘግተን ሲካፈል ለሁለት ኢንተር ብንለው ተመሳሳይ ነው። ሁለት ዳታዎች ስለሆኑ ስለዚህ ሁለቱም ዘ ሴም ሪከርዲንግ ነው ያላቸው ተመሳሳይ ዳታ ነው ያላቸው። ስለዚህ እነዛ ተመሳሳይ ዳታዎች ደምረን ለሁለት ብናካፍል ቁጥሩ የተለየ አይሆንም ማለት ነው። ስለዚህ ይሄን በካልኩሌሽን ያመጣው ነው መሆኑን ያ ማለት ዳይሬክት ሪዲንግ እንዳልሆነ ለማሳየት ሌላ ከለር እነዚህ እንደምታዩቸው በጥቁር ከለር ነው ያሉት ስለዚህ ሌላ ከለር እንቀይረዋለን ማለት ነው። በቀይ ብናደርገው ስለዚህ ይሄን 11.757 የሚለው ዳይሬክት ሪከርድ የተደረገ ሳይሆን እየተሞላ ወይም ደግሞ በካልኩሌሽን የመጣ ዳታ ነው ማለት ነው። ሌላኛው ከአምስት በላይ ሲሆኑ ያ ማለት በአንድ ወር ውስጥ ከአምስት በላይ የሆኑ ዳታዎች ሚስድ በሚሆንበት ጊዜ የምንጠቀመው ኮሪሌሽን ሜትድ ይሆናል ማለት ነው። ስለዚህ ይሄን ኮሪሌሽን ሜትድን ለመጠቀም የራሱ መስፈርት ይኖረዋል ማለት ነው። ያ መስፈርት ኮሪሌት የምናደርጋቸው ዳታዎች ኮሬክሽን ፋክተራቸው ወይም ደግሞ ሪሌሽን ፋክተራቸው አክሴፕት ለማድረግ ወይም ደግሞ ኮሪሌሽናቸው አክሴፕቴብል ነው ለማለት
ከ0.6 በላይ መሆን አለበት ይላል። አክሴፕቴብል እንዲሆን ብቻ ነው ማለት ነው። ስለዚህ ከ0.6 በበለጠ ቁጥር ሪሌሽናቸው ወይም ደግሞ የሁለቱ የዳታዎቹ ቅርበት የበለጠ የተስተካከለ ይሆናል ማለት ነው። ስለዚህ ሌላኛው እዚህ ጋር መገንዘብ ያለብን ወይም ደግሞ መርሳት የሌለብን ነገር ቢኖር መቼም ቢሆን የተነበበ ዳታ ካለ ወይም ደግሞ ዳይሬክት ሪድ የተደረገ ዳታ ዳይሬክት ሜዠርመንት ካለን ያንን ዳታ አንጥልም ማለት ነው። ስለዚህ ኮሪሌሽናችን ስንሰራ ያንን ዳታም ኮንሲደር አድርገን ነው ማለት ነው። ለምሳሌ እዚህ ጋር ጁላይ ላይ ከቀን 17 እስከ 31 ዳታ አለ። ከ1 እስከ 16 ደግሞ ዳታ የለም። ስለዚህ የዚህኛው በኮሪሌሽን ሚሲንጉ ስንሞላ እነዚህን ሪከርድ የተደረጉ ዳታዎች መርሳት የለብንም። እነዚህን ሪከርድ የተደረጉ ዳታዎችን ተንተርሰን ነው ማለት ነው ሚሲንግ ዳታችን ወይም ደግሞ ኮሪሌሽናችን የምንሰራው ማለት ነው። ስለዚህ ያንን ለመስራት ለራሱ ሺት እንከፍትለታለን። ስለዚህ እዚህ ጋር አዲስ ሺት ኢንሰርት ወርክ ሺት የሚል አለ። ክሊክ አድርገን ኒው ሺት ይመጣለን። ስለዚህ እዚህ ኒው ሺት ላይ ስሙን እንጽፋለን ወይም ደግሞ ለየትኛው ይር እንደሆነ ካልኩሌሽናችን እየሰራን ያለ ነው። ስለዚህ እየሰራን ያለ ነው 1974 ወራችን ደግሞ ጁን ላይ ነው። ስለዚህ እንጽፍበታለን ጁን ላይ ዘን ብራኬቱን ዘግተን ኢንተር ብለነው እንወጣለን። ዘን እዚህ ጋር መጀመሪያ የሚኖረን ዴቱን ነው። ስለዚህ ዴት ዘን ኢንተር ብለን 1 2 ዘን ጁን ላይ እንደምናውቀው 31 ቀናቶች አሉን። ስለዚህ እስከ 31 ታግ እናደርጋለን። ዘን ቀጣይ የሚሆኑት ዓመተ ምህረቶቹ ናቸው ማለት ነው። ስለዚህ 1974 ዘን ቀጣይ ኮሪሌት የምናደርገው 1975 ዘን ቀጣይ ኮሪሌት የምናደርገው ከ1976 እያልን ዳታ ባለበት ሁሉ እስከ 2003 ኮሪሌት እያደረግን እንሄዳለን ማለት ነው። ያ ማለት ይሄን ኮሪሌሽናችን የምናቆመው መቼ ነው? ቤስት አር ስኩዌር ቫልዩ እስከምናገኝ ድረስ ነው ማለት ነው። ለምሳሌ በ1974 የ1975 ጋር ኮሪሌት ስናደርግ 0.6 ከመጣልን ምናልባት 1974 ከ1976 ደግሞ ኮሪሌት ስናደርግ 0.7 እናገኛለን። ስለዚህ 1976 እና 1974 ከ1975 ይልቅ የተቀራረበ ሪሌሽን አላቸው ማለት ነው። ስለዚህ ያንን ቤስት ኮሪሌሽን ዳታ ለመውሰድ ስለዚህ ብዙ ቼክ እናደርጋለን ወይም ደግሞ ብዙ ትሪያሎችን እንወስዳለን ማለት ነው። ስለዚህ ይሮቻችን ከጻፍን በኋላ ቀጣይ ስራችን የሚሆነው የ1974 ያለንን ዳታ ጁላይ ላይ ያለውን ዳታ ኮፒ አድርገን ይዘን እንመጣለን ማለት ነው። ስለዚህ 1974 ጁላይ ኮፒ እናደርጋለን። ኦኬ ሶሪ ዊ ካን ኮፒ ዘ ሆል ዳታ። ስለዚህ ሁሉንም ዳታ ኮፒ እናደርገዋለን። ኮፒ ዘን አዲስ የከፈትነው ሺት ላይ ወስደን ፔስት እናደርጋለን። 1974 ፔስት እናደርገዋለን። ቀጣይ ስራችን የ1975 ዳታ ይዘን እንመጣለን። ያ ኮፒ ዘን ክሬት ያደረግነው ሺት ላይ ይዘን መተን ፔስት እናደርገዋለን። ዘን የ1976 ዳታ ይዘን እንመጣለን። ልክ ለሳምፕል ያክል ስለዚህ እነዚህን በሁለቱም ብቻ እናያለን ማለት ነው። ስለዚህ በዚህኛው በሁለቱ ኮሪሌሽን ለመስራት የ1974 አንዴ ከ1975 ጋር ሪሌሽኑን እናያለን። የ1974 ከ1976 ጋር ሪሌሽኑን እናያለን። ስለዚህ ያንን ለማድረግ የምንጠቀመው ወይም ደግሞ ሪሌሽናችንን ለመስራት የምንጠቀመው ከዚህ በታች ያሉ ዳታዎች ይሆናሉ ማለት ነው። ምክንያቱም ከዛ በታች ያሉ ዳታዎች ከዛ በላይ ያሉ ዳታዎች 1974 ላይ ሪከርድ የተደረገ ዳታ ስለሌለ ስለዚህ ከላይ ያሉትን ዳታዎች ትተን ዳታ ያለበትን ፖይንት ብቻ እንወስዳለን ማለት ነው። ስለዚህ 1974 ከ1975 ኮሪሌት ለማድረግ እዚህ ጋር ኢንሰርት የሚል አለ። ኢንሰርት እንሄዳለን። ዘን ስካተር ከዛ ስሙዝ ስካተር ዊዝ ስሙዝ ላይን የሚል አለ እዚህ ጋር ያ ስለዚህ ክሊክ እናደርግበታለን። ዘን እሱ ክሊክ ስናደርግበት ወርኪንግ ኤሪያ ወይም ደግሞ ቻርት ኤሪያ ይመጣልናል። ስለዚህ እዛ ቻርት ኤሪያ ላይ ራይት ክሊክ አድርገን
አድ ዳታ ኦር ሴሌክት ዳታ የሚል አለ። ስለዚህ ሴሌክት እናደርጋለን። ዘን አድ እንለዋለን። ዘን አድ ካልን በኋላ ሲሪየስ ኔማችን ኮሪሌት እያደረግን ያለ ነው 1974 ዊዝ 1975 ነው ማለት ነው። ዘን ኤክሳችን የሚሆነው ደግሞ የ1975 ነው ወይም ደግሞ ቶታል ሪከርድድ ዳታ ያለበት ዋያችን ደግሞ ሚስት የተደረገ ዳታ ያለበት ይር ይሆናል ማለት ነው። ስለዚህ ኦኬ እንለዋለን። ከዛ ይህን የመሰለ ግራፍ ይኖረዋል ማለት ነው። ስለዚህ ከዚህ ግራፍ ኮሪሌሽን ፋክተር እና ኢኩዌሽኑ ወይም ደግሞ ዋይ እና ኤክስ ያላቸው ሪሌሽን ያ ማለት ዋይ ማለት የ1974 ዳታ ኤክስ ማለት ደግሞ የ1975 ዳታ ናቸው። ስለዚህ የሁለቱ ዳታዎች ሪሌሽን የሚያሳይ ኢኩዌሽን እና ኮሪሌሽን ፋክተራቸው ምን ያክል ነው ወይም ደግሞ ሪሌሽናቸው ምን ያክል ተቀራራቢ ነው የሚለውን ቼክ ለማድረግ እዚህ ጋር ግራፉ ላይ ክሊክ እናደርጋለን። ዘን ራይት ክሊክ አድርገን አድ ትሬንድ ላይን ከዛ እዚህ ጋር ዲስፕሌይ ኢኩዌሽን ኦን ቻርት እና ዲስፕሌይ አር ስኩዌር ቫሊዩ ኦን ቻርት የሚላል። ስለዚህ ሁለቱን ቼክ እናደርጋቸዋለን። ሰንክሮስ ዘን አር ስኩዌር ቫሊዩ 0.8744 መጥቷል። ኢኩዌሽኑ ደግሞ 1.5216 ኤክስ ነው ይላል። ስለዚህ ይህን ካገኘን በኋላ ምናልባት ከ1976 ጋር የተሻለ ግንኙነት ካለው የሚለውን ቼክ ለማድረግ ስለዚህ ይሄንን መልሰን ሳናጠፋ እንደገና ሌላ ቦታ ላይ ክሊክ አድርገን 1976 ጋር ቼክ እናደርገዋለን ማለት ነው። ስለዚህ ያንን ቼክ ለማድረግ ኢንሰርት ዘን ተመሳሳይ ነው ስካተር ዊዝ ስሙዝ ላይን ራይት ክሊክ ዘን ሴሌክት ዳታ አድ ዳታ ዘን ሲሪየስ ኔማችን 1974 ዊዝ 1975 ይሆናል። አይ ሚን 76 ይሆናል ማለት ነው። ዘን ኤክስ የምንወስደው አሁን የ1976 ዳታ ይሆናል ማለት ነው። ዋይ የምንወስደው ደግሞ የ1975 ዳታ ይሆናል። ሶሪ 1974 ዳታ ይሆናል ማለት ነው። ዘን ኦኬ ኦኬ አድ ትሬንድ ላይን ብለን ኢኩዌሽን እና አር ስኩዌር ቫልዩ ቼክ ብናደርግ እንደምታዩት አር ስኩዌር ቫልዩ 0.7696 ነው ይላል። ስለዚህ ከመጀመሪያ ወይም ደግሞ ከ1975 ጋር ኮሪሌት ስናደርገው ያነሰ አር ስኩዌር ቫልዩ ነው ያለው ማለት ነው። ስለዚህ አር ስኩዌር ቫልዩዋችን የትኛው ይር ከየትኛው ይር ኮሪሌት ማድረግ እንዳለብን ጀጅ እንድናደርግ ይረዳናል ማለት ነው። ስለዚህ በዚህ ኬዝ የምንወስደው የበለጠ አር ስኩዌር ቫልዩ ያለው የ1974 ከ1975 ኮሪሌት ስናደርግ ስለሆነ የ1975 ዳታን እንደ ኮሪሌሽን እንወስደዋለን ማለት ነው። ስለዚህ ሚስ የተደረጉ ዳታዎችን ካልኩሌት ለማድረግ እዚህ ጋር ይመጣልን ኢኩዌሽን አለ። ስለዚህ ይሄ ኢኩዌሽን ማለት ኢን ዘ ፎርም ኦፍ ዋይ ኢዝ ኢኳልስ ቱ ኤም ኤክስ ፕላስ ቢ ነው ማለት ነው። ስለዚህ ብንጽፋቸው ተርሞቹ ኤም ቫሊዩ 1.5216 ነው። ዘን ቢያችን ደግሞ 7.8157 ነው ማለት ነው። ስለዚህ ይሄን ካገኘን በኋላ ኤክስ ማለት ግራፉ ስንስል ኤክስ ላይ እየሳል ነው የነበረው ወይም ደግሞ እንደ ኤክስ አክሲስ እየወሰድ ነው የነበረው የ1975 ዳታን ነበር ማለት ነው። ስለዚህ በኤክስ ቦታ ለምሳሌ ቀን አንድ ላይ ሚስድ የተደረገው የ1974 ዳታ የምንፈልግ ከሆነ በኤክስ ቦታ ሰብስቲቲዩት የምናደርገው ይሄኛው ዳታ ይሆናል ማለት ነው። ያ ማለት 1975 ቀን አንድ ላይ ሪከርድ የተደረገው ማለት ነው። የቀን ሁለት ከሆነ ደግሞ ቀን ሁለት ላይ 1975 ያለው የሶስት በተመሳሳይ እንሰራዋለን ማለት ነው። ስለዚህ እዚህ ጋር ካልኩሌሽኑ ለመስራት ወይም ደግሞ ሚስድ ማለት ካልኩሌትድ እየተደረገ ወይም ደግሞ ሚስድ የነበረው ዳታ ቼክ ለማድረግ ያክል ነው። ስለዚህ እኩል ይሆናል ብራኬት እንከፍታለን። ስለዚህ ኤም ኤክስ ፕላስ ቢ ፎርም ነው ኢኩዌሽናችን ያለን። ስለዚህ ኤማችን ይሄ ነው። ክሊክ እናደርግበታለን ሲባዛ ኤክሳችን ማለት ደግሞ የ1975 የቀን አንድ ዳታ ነው። ስለዚህ የቀን አንድ ዳታ
ክሊክ አድርገን ብራኬታችንን እንዘጋለን። ዘን ሲደመር ቢ አለ። ዘን ቢ ላይ ክሊክ እናደርጋለን። ዘን ይሄን ክሊክ ካደረግን በኋላ የሚቀያየሩት የኤክስ ዳታዎች ናቸው ማለት ነው። ኤክስ ብቻ ነው የሚቀያየረው ማለት ነው። ኤም እና ቢ ኮንስታንት ናቸው እስከ መጨረሻ ሚሲንግ ዳታችን እስከምንሞላ ድረስ ማለት ነው። ስለዚህ ይሄ ኤም እና ቢ ኮንስታንት ማድረግ አለብን ማለት ነው። ኤም እና ቢ ኮንስታንት ለማድረግ እዚህ ጋር መሀላቸው ላይ ክሊክ እናደርጋለን። መሀል ላይ ክሊክ አድርገን ዘን እንደ ኮምፒውተሩ ይለያያል። አንዳንድ ኮምፒውተር ኤፍኤን ፕላስ ኤፍ ፎር ነው። አንዳንድ ኮምፒውተር ደግሞ ኤፍ ፎር ብቻ ፊክስ ያደርጋል ማለት ነው። ስለዚህ እነዛን ሁለቱ ሜትዶች ቼክ በማድረግ ወይም ደግሞ ሁለቱ ዌዎች ቼክ በማድረግ ፊክስ እናደርጋለን። ዘን ቢም ኮንስታንት ነው ፊክስ አድርገዋለሁ ኢንተር። ዘን ለሌሎቹ ድራግ ባደረገው ካልኩሌሽኑ ራሱ ይሰራዋል ማለት ነው። ስለዚህ ሌላው እዚህ ጋር ዳታዎቻችን ሪከርድ የተደረጉ ዳታዎች 3 ዴሲማል ዲግሪ ብቻ ነው ያላቸው። ስለዚህ እኛም በካልኩሌሽን ያመጣነው ቁጥር ወደ 3 ዴሲማል ዲግሪ መቀነስ አለብን ማለት ነው። ያንን ለመቀነስ እዚህ ጋር ሁለት አይከኖች አሉ፣ ኢንክሪዝ ዴሲማል እና ዲክሪዝ ዴሲማል የሚሉ። ስለዚህ እኛ ዴሲማላችንን ዲክሪዝ ማድረግ ነው የፈለግነው። ስለዚህ 3 ዲጂት እስከሚመጣልን ድረስ ክሊክ እናደርጋለን ማለት ነው። ስለዚህ እዚህ ጋር በ3 ዲጂት የተቀመጡ ወይም ደግሞ 3 ዴሲማል ዲግሪ ያላቸው ነንበሮች አሉ። ኮፒ አድርገን ዘን ወስደን ሚስ የሆነው ቦታ ላይ ፔስት እናደርጋለን ማለት ነው። ሶሪ ፔስት ቫልዩ ዘን ከለሩ በካልኩሌሽን የመጣ መሆኑን ለማሳየት ያ ማለት መጀመሪያ ዳታ ያልነበረው መሆኑን ለማሳየት ሪድ ከለር እናደርገዋለን። ዘን እነዚህ ማለት 1974 ከቀን 1 እስከ ቀን 16 ሚስት የተደረጉ ዳታዎች ናቸው ማለት ነው። ሌላኛው መገንዘብ ያለብን እዚህ ጋር በካልኩሌሽን ያመጣናቸው ዳታዎች ያን ያክል የተጋነነ ልዩነት እንደሌላቸው ነው። ያ ማለት እዚህ ጋር 54 ይላል። ስለዚህ ኦልሞስት ከነዚህ ዳታዎች ወይም ደግሞ ሪከርድ ከተደረጉ ዳታዎች የተቀራረበ ዳታ ነው የሚኖረን ማለት ነው። ስለዚህ ኮሪሌሽን ወይም ደግሞ ሪግሬሽንን በዚህ መልክ እንሰራለን ማለት ነው። ሌላኛው ለምሳሌ 2 ወይም ደግሞ 3 ዳታ ሚስድ በሚሆንበት ጊዜ ለምሳሌ 1975 ኦልሞስት ሙሉ መንዙ ነው ሚስድ የተደረገው 1976 ዘን እዚህ ጋር እንደምታዩት 1976 ኖቬምበር ላይ 1 2 3 4 5 ዳታዎች ናቸው ሚስድ የተደረጉት። ስለዚህ እንደዚህ 5 ዳታዎች ሚስድ በሚሆኑበት ሰዓት የምንጠቀመው አርትሜቲክ ሚን ሜትድ ይሆናል ማለት ነው። ስለዚህ ይህን አርትሜቲክ ሚን ሜትድ ስንጠቀም እንደ ቅድሙ ዳይሬክት ወይም ደግሞ አንድ ዳታ ሚስድ እንደተደረገበት ቦታ ዳይሬክት አቬሬጁ አይደለም የምንጠቀመው ማለት ነው። እንደዚህ አይነት ብዙ ተከታታይ ዳታዎች ሚስድ በሚኖሩን ሰዓት የራሳቸው ሺት እንከፍታለን። ዘን ይሩን ጽፋለን ሪኔም አድርገን 1976 ይሩ ደግሞ ኖቬምበር ነው ብለን እንጽፍበታለን። ዘን የምናደርገው እዚህ ጋር ዳታችን የሚጀምረው 1974 ነው። 1975 ዘን የሚያልቀው ደግሞ ወይም ደግሞ መጨረሻው 2003 ነው ማለት ነው። ሁለት ሺህ ሶስት ይሆናል። ስለዚህ እስከ 2003 እንጽፋለን። ዘን ሌላኛው አንድ ሺት ክሬት ባደርግ ኢንሰርት ዘን ወራችን ደግሞ ኖቬምበር ይሆናል ማለት ነው። ኖቬምበር ነው። ስለዚህ ሚስድ የተደረጉ ቀኖች ደግሞ 5 ቀን ናቸው። ስለዚህ ዴት ቢኖረን እዚህ ጋር ዴት ይኖረናል። ዘን 1 2 ዘን 5 ቀን ብቻ ናቸው ሚስድ የተደረገ ዳታ ያለው። ስለዚህ 5 ቀን ድረስ እንጽፋለን። ስለዚህ የነዚህ ዳታዎች የነዚህን ዳታዎች እንዳለ ከ1974 እስከ 2003 የቀን 1 የኖቬምበር ዳታን ኮፒ እያደረግን ይዘን ወደዚህ እንመጣለን ማለት ነው። ይህ ማለት 1974 ኖቬምበር 1 እስከ 5 1 2 3 4 ዘን 5ቱን ዳታዎች ኮፒ አድርገን
ይዘን ክሬት ያደረግናት ሺት ላይ ፔስት እናደርጋለን። ፔስት ዘን የ1975ም በተመሳሳይ ኮፒ አድርገን ይዘን እንመጣለን። 1975 ኖቨምበር 5 ዳታዎች ይዘን ክሬት ወደ አድርግናት ሺት ፔስት እናደርጋለን። ፔስት ዘን የ1976ም በተመሳሳይ። ስለዚህ እንደዚህ እየደረደርን እስከ 2003 እንደርሳለን ማለት ነው። እስከ 2003 እንደርሳለን ማለት ነው። ስለዚህ ለምሳሌ እነዚህ ዳታዎች የተሞሉ ናቸው ወይም ደግሞ ኮፒ አድርገን ይዘን መተናል ብለን አሲዩም እናድርግና ለምሳሌ 2003 5 ዳታ ይዘን እንመጣለን። ኮፒ ዘን እዚህ ጋር ፔስት እናደርገዋለን። የ2002 በተመሳሳይ ኖቬምበር ኮፒ ዘን ክሬት ያደርግናት ሺት ይዘን እንመጣለን። ፔስት ዘን እንደዚህ እያልን የሁሉንም አመት የኖቬምበር ከ1 እስከ 5 ዳታ ኮፒ እያደረግን ክሬት እያደረግናት ወይም ደግሞ ሚስድ እናት ብለን ለራሷ የፈጠርናት ሺት ላይ ፔስት እናደርጋቸዋለን። ስለዚህ ከነዚህ ውስጥ ሚስድ የተደረገው የ1976 ነው። ስለዚህ ዳታ ስለሌለው 1976ን ከዚህ ውስጥ እናወጣለን ማለት ነው። ዲሊት ዘን 1975 1976ን ዘሎ 1977 ይሆናል ማለት ነው። ስለዚህ እነዚህ ዳታዎች እንዳለ ኮፒ አድርገን ፔስት ያደርግናቸው ወይም ደግሞ ዳታ ያላቸው ናቸው ማለት ነው። ዘን 1976ን እዚህ ጋር መጨረሻ እንጽፈዋለን። ዘን ይሄን ከጻፍን በኋላ የ1976 የቀን አንድ ዳታን ካልኩሌት ለማድረግ አርቲሜቲክ ሚን ነው። ስለዚህ አርቲሜቲክ ሚን ሜተድ ማለት ደግሞ አቬሬጅ ነው። ስለዚህ እኩል ይሆናል ብለን አቬሬጅ ደብል ክሊክ እናደርጋለን። ዘን የቀን አንድ ዳታ ከ1974 እስከ 2003 ሙሉ ሴሌክት እናደርጋለን ማለት ነው። ዘን ኢንተር እንለዋለን። ስለዚህ ይሄ ማለት የ1976 ቀን አንድ ዳታ አንድ ላይ ኖቬምበር ሚስድ የተደረገ ዳታ ነው ማለት ነው። ስለዚህ ለሌሎቹ ለመስራት ጀስት ሁሉም ዳታ ስላላቸው የየራሳቸው ድራግ እናደርገዋለን ማለት ነው። ስለዚህ በዚህ መልኩ 5 ወይም ደግሞ ከሁለት በላይ ሚሲንግ ሲኖረን በዚህ መልኩ ፊል እናደርጋለን ማለት ነው። ስለዚህ በተመሳሳይ ይሄም አንድ ዳታ ሲኖረን እና ከአንድ በላይ ሲኖረን ሁለቱም አርትሜቲክ ሜተድ እንጠቀማለን ማለት ነው።